የሁላችሁ ወንዶች ትንሽዬ ብልት እንዲኖራቸው ከሚያደርጉ ምክንያቶች አንዱ ምን መሰላችሁ? በወንዶች ህፃናት በነበሩበት ሰዓት ከልክ በላይ ወፍራም፣ በተለይ ደግሞ ይህ ጉርምስና እድሜ ላይ ሲደርሱ ከልክ በላይ ኦቤስ፣ ከልክ በላይ ውፍረት ከነበራቸው ብልታቸው በጣም ትንሽ የመሆን እድሉም ከፍተኛ ነው። በተደረገውም ጥናት መሰረት እንደዛ ነው። ብልታቸው በጣም ትንሽ የሚሆኑ ህፃናት በእድሜያቸው በጉርምስና አካባቢ ላይ በጣም ከልክ በላይ ወፍራም የነበሩ ህፃናቶች ናቸው። ምክንያቱ ደግሞ ያ ምን መሰላችሁ? በዛ ጊዜ በጉርምስና እድሜያቸው ላይ የሚመነጨው ሆርሞን ቢመነጭም እንኳን በውፍረታቸው ምክንያት ስራውን በስትክክል እንዳይሰራ ያደርገዋል። እዛ አካባቢ ያሉትን ማሳደግ ያለበትን የሰውነት አካላቸውን ውፍረቱ ስለሚይዘው ሆርሞናቸው በትክክል አይሰራም ማለት ነው። በዚህ ምክንያት ከልክ በላይ ወፍራም የነበሩ ህፃናቶች በጉርምስና እድሜያቸው ላይ ልጆች ከልክ በላይ ወፍራም የነበሩ ልጆች ብልታቸው ትንሽ ነው የሚሆነው ማለት ነው። ስለዚህ ቤተሰብ ይሄንን መቆጣጠር አለባችሁ። የውፍረታቸውን የሰውነታቸውን ሁኔታ መቆጣጠር አለባችሁ። ምክንያቱም የብልት ማነስ ያን ያክል ችግር የሚያመጣ ነገር ባይሆንም ግን በስነ ልቦና ላይ በቃ ወንዶች እኔ እንዴት እንደተነገሩ አላውቅም፣ ብልት ትንሽ መሆን ግንኙነት ላይ ችግር አለው ብለው ነው የሚያምኑት እና ስነ ልቦናቸው ላይ ትልቅ እየጫና ያመጣባቸዋል። ስለሆነ ቢያንስ እሱን ለመከላከል ያክል ቼክ አድርጉ፣ የሰውነታቸው ክብደት ምን ያክል እንደሆነ። በጣም እየጨመረ ደግሞ ለመቆጣጠር መሞከር አለባችሁ። ቤተሰብ ይሄንን ቢከታተል ጥሩ ነው።